አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 18 በዚህች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳብዮስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል። ያንተን አማልክት ግን አያመልክም አሉት። አምጡትም አላቸው። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ብዙ አባበለው፣ አማልክቶቹን ማምለክ በመተው ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔርን አምልኮ ባለመተው ንጉሡን መልሶ ገሰጸው። ስለዚህም ንጉሡ ተቆጣና ቁጣውም ጨመረ። ራሱን በሰይፍ ቆርጡት ዘንድም አዘዘ። ይህም ቅዱስ ከጌታው ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአውሳብዮስ ለሱስንዮስ ገብሩ ጸጋ ጋዜያን ዘነሳ እንበይነ ጥበቡ ወምክሩ ለዲዮቅልጥያኖስ እልው እንዘ ይነብር ዲዋንበሩ ለመይሰማ ትእዛዞ ወኢተመይጠ በምክሩ ወአልያኒሁ አዘዘ ክሳዶ ይምትሩ። በዚህች ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰደቻቸውና የቤተ ክርስቲያንን ትምህርት ሕጉንም ተማሩ። በጾም በጸሎትም ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤት ክርስቶስም ምስክር እንደሚሆኑ ነገራቸው። ከጥቂት ወራትም በኋላ ሰይጣን ዲዮቅልጥያኖስን አስነስቶ ለጣዖት በሰገደ ጊዜ እሊህን ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የእንዴናው ገዢም አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃዩ ሕማም ለጴጥሮስ ታወቀው። ያን ጊዜ የእግዚአብሔር መልአክ ከሕማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ አገር ወስደው በዚያ ራሱን በሰይፍ እንዲቆርጡ ታዘዘ። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸው ተቃቅፈው ተሳሳሙ። በሰማያዊት ኢየሩሳሌምም እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸው ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ። ስጋችሁም በምድር አይለያይም። ከዚህም በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮችም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ስጋውንም በእንጨት ላይ ሰቀሉ። አባ ብሶይም በብልሽታ ይሰደው ዘንድ የእስር ቤት ጠባቂውን ለመነው። ሄዶም የአባ ጴጥሮስን ስጋ ዋጀው፣ በሽቱም አድርጎ ገንዞም በስውር ቦታ ቀበረው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ ሰናየ ላህይ ወገጽ በምድባር ንዱቅ ወበሃይማኖት ህኑጽ ሶበ አምተሮ መኮንነ ግብጽ ድህረ ወድቀ መልዕልተ ምድር ርሱ ቅሩስ ስጋሁ ወአለ ስቁለ በእጽ